የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያወጁት የተኩስ አቁም በሁለቱም ሀገራት መካከል እየተጣሰ ነው በሚል ዶናልድ ትራምፕ በእጅጉ ተበሳጭተዋል። እስራኤል ኢራን እስራኤልን በተኩስ አቁሙ መጣስ እየወነጀሉ ይገኛሉ። አልፎ አልፎ በተለያዩ አካባቢዎች ተኩስ ቢሰማም ከስከዛሬው ግን የተሻለ ቀን እያሳለፉ ነው የሁለቱም ሀገራት ከተሞች። ኢራን ባወጣችው መግለጫ እስራኤል ተኩስ እስካቆመች ድረስ እኔ ተኩስ አቆማለሁ፣ ተኳሿ ራሷ ናት ተኩስ ማቆም መጀመሪያ ያለባት፣ ተኩስ ያልከፈተ ሰው እንዴት ተኩስ አቁም ይባላል በሚል ጠይቃለች። በሌላ በኩል እስራኤል ደግሞ እንዲሁም ጥቃት እየተፈጸመብኝ ነው፣ ተኩስ አቁሙ ተጥሷል በሚል ጥቃት ለማድረስ መሞከሯ ተነግሯል። ያሳካሁት ያለችውንም ግብ በዝርዝር ጠቅሳ ተኩስ አቁሙን እቀበላለሁ ብትልም ኢራን ደግሞ እንዲሁም ምንም አይነት የተሳካ ነገር የለም፣ የተመቱት የኒውክሌር ማብላያዎች እንጂ የሰው ጭንቅላት አይደሉም፣ እውቀት ያለው ማብላያዎች ውስጥ ሳይሆን ሰው ጭንቅላት ውስጥ ነው፣ በድጋሚ ኒውክሌሮቹ ይገነባሉ ብለዋል። ይኸውም የፈጠረው ውጥረት አለ። ኢራን የኒውክሌር ተቋማቶቿ በድጋሚ ግንባታ እንዲጀመሩ አስቸኳይ ትዕዛዝ ሰጥታለች። የዶናልድ ትራምፕም ወደ ማህበራዊ ትስስር ገጻቸው መጠው በፍጹም አይሞከርም፣ በድጋሚ ኢራን የኒውክሌር ማብላያዎች ሊኖራት አይችልም ሲሉ በድጋሚ ጽፈዋል። እኔ በስልጣን ቆሜ አይሆንም ብለዋል። ውጥረቶች እየተፈጠሩ ነው።